በህይወት ውስጥ ምንም መጥፎ ነገር ባላደረክበት ሁኔታ በድንገት ጉልበት ሲሟጠጥ የውስጥ ሰላም ሲጠፋና በራስ ላይ ያለ እምነት ሲናጋ ተሰምቶ ያውቃል? ጠዋት ስትነሳ ሙሉ ተስፋ ኖሮ ከአንድ የተወሰነ ሰው ጋር ከተገናኘ በኋላ ግን ዓለም የተደፋብህ ያልሆነብህ ያውቃል? ብዙዎች ጠላቶቻችንን የምንፈልገው በሩቁ ነው። ነገር ግን ትልቁና አደገኛው ጠላት አብሮን የሚበላ አብሮን የሚስቅ ምናልባት በየቀኑ የምናገኘው የቅርብ ሰው ሊሆንም ይችላል። ሰዎች ሁሌም አንተ እንድታድግ አንተ እንድትደሰትና ስኬታማ እንድትሆን የሚመኙልህ ይመስልሃል? በአጠቃላይ ግን እውነቱ እንደዛ አይደለም። በአጠገብ ካሉ ሰዎች መካከል ያንተም መኖር ሳይሆን ያንተም መውደቅ የዕለት ተዕለት ምግባቸው የሆነ አደገኛ ሰዎች ስብስብም እንዳሉ ማወቅም አለብህ። በህይወት ውስጥ በየቀኑ አብረው እየሳቁ ነገር ግን ጉልበትን የሚመጡ ውስጣዊ ሰላምን የሚሰርቁና በስኬትህ የሚናደዱና የሚቀኑ ሰዎች እንዳሉ ታውቃለህ? አንዳንድ ሰዎች ልክ እንደ እባብ ናቸው። መርዛቸውን ከመጥፋታቸው በፊት ፈገግ ይሉልሃል። ሲያቅፉ እንኳን መውደዳቸውን ለመግለጽ ሳይሆን የልብህን ትርታ ሰልለው የት ቦታ ቢወጉህ ይበልጥ እንደምትደማ ለማወቅም ነው። ማወቅ ያለብህ ነገር መርዝ በአንድ ጊዜ አይገልም። ቀስ እያለ ግን መላ አካላትህን ያጠፋል። እነዚህ ሰዎች እንዲሁ ናቸው። አንድ ጥያቄ ልጠይቃችሁ። በዙሪያችሁ ካሉ ወዳጆቻችሁ፣ ጓደኞቻችሁ ወይም ቤተሰቦቻችሁ መካከል ጉልበታችሁን የሚመጥ ሰላማችሁን የሚያሳጣና ሁልጊዜ ጥፋተኛ እንድትሆኑ የሚያደርግ ሰው አለ? ወይስ ሕይወትህ ወደኋላ እየሄደች እንደሆነ አስበህ ታውቃለህ? ሰላም፣ እንኳን ወደ ጥበብ መንገድ ቻናል በሰላም መጡ። ዛሬ የምንነጋገረው ስለ ውስጥ ጠብ ወይንም ስለ ጦርነት አይደለም። ዛሬ የምንነጋገረው ስለ ስውሩና አደገኛ የሰው ልጅ ባህሪ ነው። መርዛማ ሰዎች ልክ እንደ እባብ ናቸው። ሳይነክሱ በፊት መርዛቸውን በንግግራቸው በአካሄዳቸውና በባህሪያቸው ውስጥ ይረጩታል። በዚህ ቪዲዮአችን እነዚህን ሰዎች የምንለይበት ጥበብ፣ ራሳችንን የምንከላከልበት ጋሻ እና ውስጣዊ ሰላማችንን መልሰን የምናገኝበት ሚስጥር ደረጃ በደረጃ እንመለከታለን። ይህንን ቪዲዮ እስከ መጨረሻ ስትከታተሉ በዙሪያችሁ ያሉ ሰዎች ማንነት በግልጽ ማየትም ትጀምራላችሁ። ራሳችሁንም ሳታውቁት ተጎጂ ከሆናችሁበት ወጥመድም ትወጣላችሁ። ከሁሉም በላይና ትልቁ ነገር ግን ያንተን ደስታ ማንም ሰው እንዲሰርቅ አለመቅበድም ትማሩበታላችሁ። የመጀመሪያዎቹ ሰዎች ተቺዎች ናቸው። እነዚህ ሰዎች ለአንተ መልካም ነገር የሚያስቡልህ ይመስላሉ፣ ነገር ግን በምንም ነገር አይረኩም። አዲስ ሥራ ስትጀምር ስጋቱን እንጂ እድሉን አይነግሩህም። አዲስ ልብስም ስትገዛ ጉድለቱን እንጂ ውበቱንም አያዩትም። ጥሩ ነገር ስታደርግ ያቃልሉሃል፣ ስህተት ስትሰራ ግን እንደ ትልቅ ወንጀልም ያጎሉታል። የእነሱ ዓላማ አንተን ሁልጊዜ በራስ ላይ እንድትጠራጠርና በእነሱ ጥላ ስር እንድትኖር ማድረግ ነው። ይህንን እውነት ይበልጥ እንድንረዳው አንድ ጥንታዊ ታሪክ ላካፍላችሁ። በአንድ ታላቅ ግዛት ውስጥ በጣም ጥበበኛና ሕዝቡን የሚወድ ንጉሥ ነበረ። ይህ ንጉሥ በጦርነትም ሆነ በሰላም ጊዜ የሚያምነው ምክሩንም የማይጠራጠረው አንድ ታማኝ ጄኔራልም ነበረው። ይህ ጄኔራል ግን በንጉሡ ፊት ፍጹም ታዛዥ ቢመስልም በውስጡ ግን በምቀኝነትና በስልጣን ጥም የበሰበሰ መርዛማ ሰውም ነበረ። ንጉሡ አዲስና ትልቅ ከተማ ለመገንባት ባቀደ ቁጥር ጄኔራሉ ንጉሥ ሆይ ሐሳብ ድንቅ ነው፣ ነገር ግን ሕዝቡ ለዚህ ዝግጁ አይደለም፣ ገንዘብም ይባክናል እያለ ተስፋ ያስቆርጠውም ነበር። ንጉሡም በራሱ ላይ እንዲጠራጠር እኔ ለማስተዳደር ብቁ አይደለሁም ብሎ እንዲጨነቅ ሌሊት ቀን በስውር የስነ ልቦና ጥቃት የሚያደርስበትም ነበር። ይህም ጭንቀት እየባሰበት ሲሄድ ከዕለታት አንድ ቀን ወደ አንድ ታላቅ መነኩሴ ዘንድ ሄዶ አማከራቸው። አባቴ ሆይ በዙሪያ ያሉ ሰዎች ሁሉ ይታዘዙኛል፣ ነገር ግን እኔ በውስጤ ሁልጊዜ እጨነቃለሁ፣ በራሴ መተማመን አቅሜም እየጠፋ ነው አላቸው። መነኩሴውም ወደ ንጉሡ ተመልክተው እንዲህ አሉት፣ ንጉሥ ሆይ ጠላትህ ከውጭ የመጣ ሳይሆን በየቀኑ አብሮ ማዕድ የሚቆርስ ጉልበትን በሚስጥር የሚመጥ ሰው ነው አሉት። ሰላምን የሚሰርቅ ሰው ካረክ ግዛቱ ሳይሆን አንተ ራስህ ትጠፋለህ። ይህ ታሪክ ዛሬ ለኛ ምን ያስተምረናል? ብዙዎች መርዛማ ሰዎችን የምንጠይቀው ከሩቅ ቦታ ነው። ነገር ግን መርዛማነት የሚጀምረው ከቅርብ ጓደኛ፣ ከፍቅረኛ ወይም ከአብሮ አደግ ከሆነ ሰው ሊሆን ይችላል። ልክ እንደ ታሪኩ ጄኔራሉ እነዚህ ሰዎች አንተ በቀጥታ ላይ ጥሉ ይችላሉ፣ ነገር ግን ያንተ ማንነት ተስፋና ህልም በየቀኑ ይመርዙታል። አሁን ደግሞ መርዛማ ሰዎች የምንለይባቸው ምልክቶችን እናያለን። የመጀመሪያዎቹ ሁልጊዜም ጥፋት ቢሰሩ ጥፋተኛ ወደ አንተ የሚያላክኩ ሰዎች ናቸው። እነዚህ ሰዎች ምንም አይነት ጥፋት ቢሰሩ
ጥፋቱን አዙሮ አንተ ላይ የመጫን አስገራሚ ጥበብም አላቸው። አንተ ተጎድተህ እያለ እነሱ የተጎዱ አስመስለው እያለቀሱና አንተ ይቅርታ እንድትጠይቅም ያደርጉሃል። ሁለተኛዎቹ ደግሞ ቀንደኛ ምቀኛና ተፎካካሪዎች ናቸው። እንደዚህ አይነት ሰዎች ደግሞ የአንተን ስኬት የእነሱ ውድቀት የሚመስላቸው ናቸው። አንተ ደስ የሚል ዜና ይዘህ ስትመጣ እነሱ የአንተን ዜና የሚያበላሽ ሌላ ወሬ ያመጡብሃል። እኔ እኮ ከዚህ የተሻለ አግኝቼ ነበር ወይንም ይህ እኮ ቀላል ነው ይሉሃል። አጠገብህም ሆነው ይስቃሉ፣ ከጀርባ ግን የአንተን መውደቅም ይመኛሉ። ይህ ጸባያቸውም አንተ ትልቅ ስኬት አግኝቻለሁ ብለህ ስትነግራቸው ደስተኛም አይሆኑም። ይህ እኮ ቀላል ነው፣ ማንኛውም ሰው ያደርገዋል በማለት ስኬትህን ያቃልሉታል። ሶስተኛው ባህሪያቸው ደግሞ ጉልበትንና ተስፋንም ይመጡታል። ከእነዚህ ሰዎች ጋር ተገናኝተህ ስትለያይ ምንም አይነት ስራ ሳትሰራ በከፍተኛ ሁኔታ ይደክማል። ምክንያቱም ንግግራቸው ሙሉ በሙሉ ስለ ችግር፣ ስለ አማካሪነትና ስለ ተስፋ መቁረጥ ብቻ የተሞላበት በመሆኑ ውስጣዊ ተነሳሽነትና ጉልበትንም ይመጡታል። አራተኛው ደግሞ በጣም ተንኮለኞች ናቸው። እነዚህ ከሁሉም በተለየ በጣም አደገኛ ናቸው። ለአንተ ያላቸውን ፍቅር ወይም ጓደኝነት የሚለቁት በምታደርግላቸው ነገር ብቻ ነው። አንተን ተጠቅሞ የፈለጉበት ቦታ ለመድረስ ሲሉ ውሸትና ጥፋተኝነት የባህሪያቸው መገለጫ ነው። እኔን ከወደድከኝ ይህንን ታደርጋለህ እያሉ የራስን ፍላጎት እንድትረሳም ያደርጉሃል። አምስተኛው ምልክት ደግሞ በምስጋና ስም የሚሰነዘሩ ስውር ንቀቶች ናቸው። እነዚህ ሰዎች በአሽሙር ይናገሩሃል። ለነገሩ ይህ ቀሚስ ለአንቺ ባያምርብሽም ጥሩ ሙከራ ነው፣ ወይንም ይህን ስራ እንዴት ልትሰራው እንደምችል ይገርማል። አምስተኛው ስኬትህን ማሳነስ ነው። ትልቅ ውጤት አምጥተህ ወይም ስራ አግኝተህ ስትነግራቸው ደስታቸውን ከመግለጽ ይልቅ ይህ እኮ ቀላል ነው፣ ማንም ሊያደርገው ይችላል በማለት ዋጋህን ዝቅም ያደርጉታል። ስድስተኛው ደግሞ ወሬና አሉባልታ ማናፈስ ነው። ከአንተ ጋር ሆኖ ስለ ሌላ ሰው መጥፎ የሚያወሩ ሰዎች ናቸው። አስታውስ፣ ከአንተ ጋር ሆኖ ስለ ሌላ ሰው የሚያወራ ሰው ከሌላ ሰው ጋር ሆኖ ደግሞ ስለ አንተ ማማቱ የማይቀር እውነት ነው። እስካሁን መርዛማ ሰዎች ምን አይነት ባህሪ እንዳላቸው አይተናል። አሁን ደግሞ ራስን የመከላከል ጥበብ እንዴት እንደሆነ እንመለከታለን። እነዚህ ሰዎችን ለይተን ካወቅን በኋላ ምን ማድረግ አለብን? መዋጋት ወይስ መናደድ? በፍጹም እንደዛ ማድረግ የለብንም። መርዛማ ሰዎች ለመዋጋት ከሞከርክ አንተም መርዛማ ትሆናለህ። ጥበብ የሚነግረን ራሳችንን እንድንጠብቅ ነው። አንደኛው መንገድ ድንበር ማበጀት ነው። ድንበር ማበጀት ማለት ክፉ መሆን ማለት አይደለም። ድንበር ማበጀት ማለት እስከዚህ ድረስ እንድትመጣ ፈቅጄልሃለሁ፣ ከዚህ በላይ ግን ህይወት የሚሆንካት መብት የለም ብሎ በራስ መተማመን መናገር ማለት ነው። ለዚህም ደግሞ ስልካችሁን ሁልጊዜ ያለማንሳት፣ በግል ህይወታችሁ ላይ ጣልቃ እንዳይገቡ በግልጽ መከልከል ጥበብ ነው። ሁለተኛው መንገድ ደግሞ ምላሽ አለመስጠት። መርዛማ ሰዎች የሚፈልጉት ያንተ መናደድ፣ ማልቀስ ወይም መበሳጨት ነው። አንተ ስትናደድ እነሱ ያሸነፉ ይመስላቸዋል። ስለዚህ ትልቁ መሳሪያ ዝምታና ቸልተኝነት ነው። ሲተቿችሁም ፈገግ ብላችሁ እለፏቸው። ሲያሙም ቦታ አትስጣቸው። ምላሽ ስትነፍቃቸው መርዛማ ሰዎች ወደ ራሳቸው ይመለሳሉ። ሶስተኛው ደግሞ የራስን ጉልበት መጠበቅ ነው። ህይወት ማለት የአንተ የአትክልት ስፍራ ናት። መርዛማ ሰዎች ደግሞ አረሞች ናቸው። አረሙንም ካልነቀርከው ጥሩዎቹን አበባም ይገላቸዋል። በዙሪያ ካሉ 10 ሰዎች 5ቱ መርዛማ ከሆኑ ህይወትን ወደ ኋላ ይጎትታል። ስለዚህ ራስን በጥሩ አወንታይና ስኬታማ ሰዎች ክበብ። አራተኛው ደግሞ በራስ ላይ ማተኮር ነው። ጉልበትን እነሱ ላይ ለመለወጥ አታጥፋ። መርዛማ ሰዎች መለወጥ ያንተ ስራ አይደለም። ያንተ ስራ ራስን መጠበቅና ማሳደግ ብቻ ነው። ዛሬ ይህንን ታላቅ የጥበብ መንገድ አብራችሁን ተጉዛችኋል። አሁን ምርጫው የእናንተ ነው። መርዛማ ሰዎች ህይወታችሁንና ሰላማችሁን እንዲበዘብዙ ትፈቅዳላችሁ ወይ? ዛሬውን ወስናችሁ አጥብቃችሁ በውስጣዊ ሰላም መኖርም ትጀምራላችሁ። ይህንንም ተግባር ዛሬውኑ ይለማመዱ። የመጀመሪያ ህይወታችሁን የሚበክሉ 3 ሰዎችን በአእምሯችሁ ለዩ። ሁለተኛው ደግሞ ከነሱ ጋር የምታሳልፉበትን ጊዜ በግማሽ ቀንሱ። በሚቀጥለው ጊዜ ሊያበሳጫችሁም ሲሞክሩ በፈገግታና በዝምታ ማለፍም ተለማመዱ። ይህ ቪዲዮ ህይወታችሁን ለመለወጥ እንደረዳችሁ ካመናችሁ አሁኑኑ ቪዲዮንም ላይክ ያርጉ። አስተያየታችሁንም በኮሜንት መስጫ ላይ ጻፉልኝ። ሁሉንም አነባለሁ። በዙሪያ ላይ ያሉና ለምትወዷቸው ሰዎች በማጋራት ከመርዛማ ሰዎች እንዲጠበቁ አግዟቸው። ለበለጠ ጠቃሚ የጥበብ መመሪያዎች ቻናላችንን ሰብስክራይብ ማድረግም እንዳትረሱ። ሰላምና ጥበብ ከእናንተ ጋር ይሁን።